ሰላም እንዴት ናችሁ? በዛሬ ቪዲዮ ዩኒት 2 ቬክተርስ የሚለውን እናያለን። ይሄ ቶፒክ ያለ 11ኛ ክፍል ነው። በጣም አስፈላጊ ቶፒክ ነው ፊዚክስን ለመረዳት። ስለዚህ በተከታታይ ቪዲዮ ከዚህ ዩኒት ያሉትን ቶፒኮች እያነሳን እንወያያለን ማለት ነው። ዛሬ ስለ ዩኒቱ ቶፒኮች እናወራለን እና አንዳንድ ኢንትሮዳክሽኖችን ተነጋግረን እንቀጥላለን ማለት ነው። በዚህ ዩኒት ውስጥ የምናየው የመጀመሪያ ቶፒክ ቬክተርስ ኤንድ ታይፕስ ኦፍ ቬክተርስ የሚለውን እናያለን። ኦኬ፣ በዚህ ቶፒክ የምናየው ነገር ምንድነው? the basic difference between vector and scalar quantities እናያለን። ኦኬ፣ ስኬላር የምንላቸው አሉ፣ ቬክተር የምንላቸው ኳንቲቲዎች አሉ። በሁለቱ ያለው ልዩነት ምንድነው የሚለውን እናያለን። እዚሁ ጋር እንዳለው ታይፕስ ኦፍ ቬክተርስ እናያለን። የተለያዩ አይነት ቬክተሮች ስላሉ እነሱን እንወያያለን። then representation of vectors, how to represent vectors ብንባል እንዴት ነው ቬክተሮችን ሪፕሬዘንት የምናደርግ ከተባልን ስለዛ እንወያያለን ማለት ነው። ሪፕሬዘንቴሽን ኦፍ ቬክተርስ ተባብለን then ሌላኛው ቶፒክ ምንድነው? addition of vectors. based on your textbook we can add vectors using two different methods. okay, በሁለት የተለያየ መንገድ መደመር እንችላለን በቴክስታችሁ መሰረት። አንደኛው ምንድነው? ግራፊካሊ ቬክተሮችን መደመር እንችላለን። በዚህ ቶፒክ ውስጥ ኦኬ ግራፊካል ሜተድ ኦፍ ቬክተር አዲሽን ከሚለው ሶስት የተለያዩ መንገዶችን ተጠቅመን ቬክተሮችን መደመር እንችላለን። የመጀመሪያው ትራያንግል ኦፍ ቬክተር አዲሽን ነው። ትራያንግል ሎው የምንለው አለ። ሁለት የተሰጡ ቬክተሮች ሲኖሩ ትራያንግል ሎው ተጠቅመን እንዴት እንደምራቸው የሚለውን እናያለን። ሌላው ፓራግራም ሎው ኦፍ ቬክተር አዲሽን የምንለው አለ። ፓራግራም ፎርም እናደርግና ደን ሪዛልታንቱን ድምራቸውን ማግኘት እንችላለን። ሌላኛው ግን ፖሊጎን ሎው ኦፍ ቬክተር አዲሽን ነው። ኦኬ፣ ፖሊጎን ማለት ከሁለት በላይ ቬክተር ቢሰጠን ሲምፕሊ ፖሊጎን ሎውን ተጠቅመን መደመር እንችላለን ማለት ነው። ሶ ግራፊካል ሜተድ ኦፍ ቬክተር አዲሽን ሶስት የተለያዩ ነገሮችን እናያለን። ሌላኛው አዲሽን ኦፍ ቬክተርስ ላይ ያለ ቶፒክ አልጀብሪክ ሜተድ ኦፍ ቬክተር አዲሽን ነው። አልጀብሪክ ሜተድ ኦር አናሊቲካል ሜተድ ኦፍ ቬክተር አዲሽን የምንለው አለ። ይሄኛው ሌላ መንገድ ነው፣ ቬክተሮችን የመደመሪያ ሌላኛው መንገድ ነው። ኦኬ፣ የመጀመሪያው ግራፊካል እንዳልኳችሁ፣ ሌላኛው አልጀብሪክ ኦር አናሊቲካል ሜተድ ኦፍ ቬክተር አዲሽን የምንለው አለ። በዚህ ቶፒክ ውስጥ ሁለት ኮሊኒየር ቬክተርስ ቢሰጠን እንዴት ነው የምንደምር? how to add two collinear vectors የሚለውን እናያለን። ወይም ደግሞ ሁለት ቬክተሮችን ደምረን ትልቅ ሪዛልት ትልቅ ማግኒቲዩድ ያለው ቬክተር የምናገኝ መቼ ነው? ትንሽ ማግኒቲዩድ ያለው ቬክተር የምናገኝ መቼ ነው የሚለውን በደንብ እዚህ ጋር አያይዘን እናወራለን። ሌላኛው ሁለት ኦርቶጎናል ቬክተርስ ቢሰጠን፣ ኦርቶጎናል ማለት በሁለት ቬክተሮች መካከል ያለው አንግል 90 ዲግሪ ሲሆን ወይም ፐርፔንዲኩላር ቬክተርስ ሲሆኑ እንዴት አድርገን የምንደምራቸው ባይዚንግ ፓይታጎረስ ቴረም ነው። እዚህ ጋር እንወያያለን። ሌላኛው የምናየው ግን በጣም አስፈላጊው ኮምፖነንት ሜተድ ኦፍ ቬክተር አዲሽን የሚባል ቬክተሮች በኮምፖነንት ፎርም ከተሰጠን ኮምፖነንት ሜተድን ተጠቅመን ቬክተሮችን እንዴት እንደምር ነው። ኮምፖነንት ሜተድ ኦፍ ቬክተር አዲሽን ብዙ ጊዜ ኤግዛም ላይ ማትሪክ ጥያቄ ላይ ይመጣል። እሱም በደንብ እናወራለን። ሌላኛው ሳብትራክሽን ኦፍ ቬክተርስ፣ ኦኬ፣ ቁጥር እንደምናቀናንሰው እንደምንደምረው ሁሉ ቬክተሮችንም መደመር ማቀናነስ እንችላለን። ስለዚህ ስናቀናንስ ግን ቁጥር እንደምናቀናንሰው አይደለም። እንዴት እናቀናንሳቸው፣ እንዴት እንደምራቸው ነው። ሌላኛው ዩኒት ቬክተርስ ነው። ዩኒት ቬክተር is a vector that has magnitude of 1 ነው። ማግኒቲዩዱ አንድ የሆነ ቬክተር ዩኒት ቬክተር። the only purpose እነዚህ ምንድነው ጥቅማቸው? ዳይሬክሽን ነው ፖይንት የሚያደርጉ። in two dimensional coordinate system ሁለት አቅጣጫ ባለው ኮኦርዲኔት ሲስተም ኦኬ፣ ወይም ፕሌን ማለት ኤክስ ዋይ ኮኦርዲኔት ሲስተም የሆነ ኦብጀክት ማለት ይሄ ቦርድ ዳውን ፕሌን ነው። ኦኬ፣ this is x ቁመቱን y ይሄንን y ላይ ቲክነሱ በጣም ትንሽ ስለሆነ ነው። ኦኬ፣ we can treat this white board as a plane or xy coordinate system ነው ብዬ መውሰድ እችላለሁ ማለት። እዚህ ላይ ያለ ቬክተር ነው አሁን እየተወያየን፣ ምክንያቱም ቱ ዳይሜንሽናል ነው ይሄ ዩኒት። ቱ ዳይሜንሽናል ፕሌን ላይ ያሉ ቬክተሮች ነው ኮንሲደር የምናደርግ። ዩኒት ቬክተርስ xy coordinate system እንወስድና ዩኒት ቬክተር along the x axis ያለችውን i እንላታለን። ኦኬ፣ ሪፕሬዘንት ሲደረግ i hat እንለዋለን። ዩኒት ቬክተር along the y direction j hat ይባላል። ስለነሱ እንወያያለን። ቬክተርን እንዴት ነው xy ኮኦርዲኔት ሲስተም ላይ ሪዞልቭ የምናደርገው ወይም ዲኮምፖዝ የምንከፋፍለው along the x and the y እንዴት ይከፈላል? ከከፈልነው በኋላ እንዴት እንደምረዋለን፣ እንዴት ማግኒቲዩዱን እናገኛለን የሚለውን በደንብ እንወያያለን ማለት ነው። ለዛ ኬዝ ዩኒት ቬክተርስ አስፈላጊ ነው። ሌላኛው ግን ብዙ ጊዜ ኦኬ ማትሪክ ጥያቄም ላይ በተደጋጋሚ አይቻለሁ። አይ ቲንክ how to find a unit vector for a given vector ነው። አንድ ቬክተር ብሰጣችሁና ለዛ ቬክተር ዩኒት ቬክተር አስሉለት ቢባል እንዴት ነው የምታሰሉት? ለምሳሌ a የሚባል ቬክተር ተሰጠን። ኦኬ
ይሄን ሪፕሬዘንቴሽን እናያለን። ሶ ለዚህ ለቬክተር ኤ ዩኒት ቬክተር አስሉለት ብላችሁ እንዴት ነው የምታሰሉት? ስለዚህ እዚህ ጋር አያይዘን እናየዋለን። then finally products of vectors ያው እንደ ቁጥር መደመር መቀነስ ካየን እንዴት እናባዛቸው የሚለውን ደግሞ እናያለን። ስለዚህ በሁለት አይነት መንገድ ቬክተሮችን ማባዛት እንችላለን። ስኬለር ኦር ዶት ፕሮዳክት የምንለው አለ፣ ቬክተር ኦር ክሮስ ፕሮዳክት የምንለው አለ። ግን ቴክስታችሁ አንዱን ብቻ ነው ኮንሲደር የሚያደርግ ዶት ኦር ስኬለር ፕሮዳክት የሚባለው ነው። ኦኬ ስለዚህ ስለሱ እንወያያለን ማለት ነው። ሁለት ቬክተሮችን በስኬለር ወይም በዶት ፕሮዳክት ጊዜ እንዴት አድርገን እናባዛቸው እሱን እናያለን። ቶታሊ ዩኒቱ ይሄንን ይመስላል። አንዳንድ ሐሳቦችን እንጨምርበትና የዛሬውን ቪዲዮ እንጨርስ። ደን በተከታታይ ቪዲዮ ግን እነዚህን እናነሳለን ማለት ነው። ስለነዚህ ነገር ከማውራታችን በፊት አንዳንድ አስፈላጊ ነገሮችን ተነጋግረን እንሂድ። የመጀመሪያው አስፈላጊ ነገር የፊዚካል ኳንቲቲ ሚኒንግ ነው። ኦኬ ዋት ኢዝ ፊዚካል ኳንቲቲ? ይሄንን ግሬድ 10 ቴክስት ቡክ ነው ያመጣሁት። ኤኒ ነምበር ኦር ሴት ኦፍ ነምበርስ ዩዝድ ፎር a quantitative description of a physical phenomenon is called physical quantity እንለዋለን። አንድን ነገር ወይም ክስተት በቁጥር ሊገልጽልን የሚችል ነገር በሙሉ ምን እንለዋለን? ፊዚካል ኳንቲቲስ እንላቸዋለን ማለት ነው። በቁጥር ሊገልጹልን የሚችሉ ለምሳሌ ሞሽን ኦፍ አን ኦብጀክት። ሞሽን ኦፍ አን ኦብጀክት ምንድነው? ኢትስ አ ፊዚካል ፊኖሜና። ኦኬ በተፈጥሮ የሚገኝ ነገር ነው። የአካላትን እንቅስቃሴ ማጥናት፣ የአካላትን እንቅስቃሴ በቁጥር ኦኬ ኑሜሪካሊ ኤክስፕረስ ለማድረግ የአካላትን እንቅስቃሴ ምን ያስፈልገናል? ኳንቲቲዎች ያስፈልጉናል። እነዛ ኳንቲቲዎች ምን ሊሆኑ ይችላሉ? ዲስፕሌስመንት ሊሆን ይችላል፣ ቬሎሲቲ ሊሆን ይችላል፣ አክሰለሬሽን ሊሆን ይችላል፣ ታይም ኤንድ ሶ ኦን። ኦኬ እነዚህ ኳንቲቲዎች ምን ሊገልጹልን ይችላሉ? የአካላትን እንቅስቃሴ ሞሽን ኦፍ ኦብጀክትስ። ኦኬ የማንኛውንም ኦብጀክት እንቅስቃሴ ኑሜሪካሊ ወይም በቁጥር ወይም ኳንቲቲቭሊ ለመግለጽ ከፈለግን ኦኬ እነዚህ ኳንቲቲዎች ያስፈልጉናል። ሶ እነዚህ ኳንቲቲዎች ምን ነው በቁጥር ሊገልጹልን የሚችሉ? ሞሽን ኦፍ አን ኦብጀክት። ስለዚህ እነዚህ ኳንቲቲዎች ምንድናቸው? ፊዚካል ኳንቲቲ ናቸው ማለት ነው። ኦኬ ፊዚካል ኳንቲቲስ ምክንያቱም ኑሜሪካሊ የአንድን አካል እንቅስቃሴ ይገልጻሉ ማለት ነው። ሌላ ኤግዛምፕል ደግሞ just let's consider this marker as እንደ ገመድ ልውሰደው። ኦኬ እንደ ኮንዳክተር ኤሌክትሪክ እንደሚያስተላልፍ ገመድ ኮንሲደር እናርገውና flow of electric current in this wire consider እናርግ። ይሄም another physical phenomena ነው። ኦኬ የኤሌክትሪክ ፍሰት በገመድ ውስጥ ያለ ሶ እሱን ኑሜሪካሊ ለመግለጽ ኦኬ በቁጥር ወይም ኳንቲቴቲቭሊ ዲስክራይብ ለማድረግ ኤሌክትሪካል current flow in this wire እንደገመድ ከወሰድኩት ምን ያስፈልገኛል? ከረንት ራሱ ሊያስፈልገኝ ይችላል፣ ቮልቴጅ ሊያስፈልገኝ ይችላል፣ ሬዚስተንስ ሊያስፈልገኝ ይችላል፣ ቻርጅ ሊያስፈልገኝ። እነዚህ በቁጥር ወይም ኳንቲቴቲቭሊ ኤሌክትሪካል ፍሎውን መግለጽ እንዲችል ያስችሉኛል ማለት ነው። ሶ ካስቻሉኝ ምንድናቸው? ፊዚካል ኳንቲቲስ እላቸዋለሁ ማለት ነው። ወይም ቀለል ባለ አነጋገር ኦኬ ምን ማለት እንችላለን? ፊዚካል ኳንቲቲ the quantity that can be measured and consists of magnitude and units is called physical quantity። ምንድነው ያልኩት? the quantity that can be measured ማለት ሊለካ የሚችል ነገር በሙሉ እና ማግኒቲዩድ ከለካችሁት መጠን ይኖረዋል። ኦኬ በቁጥር ሊገለጽ የሚችል መጠን ይኖረዋል and unit of measurement ይኖረዋል። ሶ እነዚህ ነገሮች ከያዘ ወይም በእነዚህ ነገሮች መገለጽ ከቻለ ያ ነገር ምን እንለዋለን? ፊዚካል ኳንቲቲ እንለዋለን። ስለዚህ ፊዚካል ኳንቲቲ የምንለው በሙሉ ምን መሆን አለበት? የሚለካ ማግኒቲዩድ ኤንድ ዩኒት ያለው። ወይም ፊዚካል ኳንቲቲ የምለው የሚከተሉት ካራክተሪስቲክሶች አሉት። አንደኛ ሜዠረብል ነው ኦር ኳንቲፋየብል ፕሮፐርቲ ያለው ሊለካ የሚችል ነገር ነው። and another important point it consists magnitude and unit ማግኒቲዩድ አለው፣ ማግኒቲዩድ ኤንድ ዩኒት አለው። ኦኬ መጠን አለው በቁጥር ሊገለጽ የሚችል ነገር ኤንድ መለኪያ አለው። and another important point it describes a particular phenomena ነው a particular event የሆነ ነገር ለሚገልጽ ኦኬ የሆነ ነገር መግለጽ አለበት። ስለዚህ ሶስቱ ነገሮች ከተሟሉ then ያ ነገር ምንድነው እንላለን? ፊዚካል ኳንቲቲ ነው እንላለን። ኦኬ ኤግዛምፕል መውሰድ እንችላለን። ኤግዛምፕል ስንወስድ የመጀመሪያው ኤግዛምፕላችን ማስ ነው። የእናንተን ማስ ኮንሲደር ብናረግ ምንድነው? አንደኛ ሜዠረብል ነው። ኦኬ የሚለካ ነገር ነው ማስ። ባላንስ ላይ ትቆሙና ማሳችሁን ማወቅ ትችላላችሁ የሰውነታችሁን። ስለዚህ ኢትስ ሜዠረብል ነው። ሌላኛው ከለካችሁት ማግኒቲዩድ ይኖረዋል። ለምሳሌ የኔ 75 ኪሎ ግራም ከሆንኩ ኦኬ this is the magnitude
and this is unit of measurement የተለካውበት ዩኒት ማለት ነው። ሜዠር ካረኩት በኋላ በማግኒቲዩድ እና በዩኒቱ ገለጽኩት። and it describes a particular phenomena ማለት ማስ እንለው the amount of matter in a body ነው የሚገልጽ በሆነ በለካችሁት። ኦኬ ይሄንን ኦብጀክት ለክቼ 2 ኪሎ ግራም ነው ብንል ይሄንን ኦብጀክት ለካውና it's 2 ኪሎ ግራም ብል 2 ማግኒቲዩድ ነው kg ዩኒቱ ነው then ምንድነው የሚገልጽ the amount of matter in this object። ኦኬ ይሄ ኦብጀክት የያዘው የማተር መጠን እንደሚናገር እንጂ ሌንግዝን አይናገርም፣ ታይምን አይናገርም፣ ቴምፕሬቸሩን አይናገርም፣ ወይም ሌላ ፊዚካል ኳንቲቲ አይናገርም። ምኑን ብቻ ነው የሚገልጽላችሁ? the amount of matter in this object ማስን ብቻ ነው የሚናገር። አንድ ፓርቲኩላር የሆነ ነገር የሚናገር ከሆነ የሚለካ ከሆነ ማግኒቲዩድ እና ዩኒት ካለው ምን እንለዋለን? ፊዚካል ኳንቲቲ። ስለዚህ ማስ is one example of physical quantity ነው ማለት ነው። ወይም ደግሞ ይህንን መኪና ኮንሲደር እናርግና this is the car and በዚህ ዳይሬክሽን በ20 ሜትር ፐር ሰከንድ toward the east direction እየሄደ ቢሆን ይሄ መኪና ምንድነው? ይሄ ቬሎሲቲ ነው አይደል? this is the magnitude ሜትር ፐር ሰከንድ ዩኒት ነው። ይሄ ዳይሬክሽኑ ነው። then ምኑን እየነገረን ነው? how fast and in what direction this car moves እያለኝ ነው ማለት ነው። ኦኬ east to ወደ east ዳይሬክሽን እየሄደች ነው 20 ሜትር ፐር ሰከንድ በምን ያህል ፍጥነት እየሄደች እንደሆነ ይናገራል ማለት ነው። ስለዚህ ሁሉንም ነገር አሟልቷል። ከዚህ የጠቀስናቸው ሜዠረብል ነው፣ ሜዠር ማድረግ እንችላለን። ማግኒቲዩድ እና ዩኒት አለው and it describes a particular phenomena ማለት በምን ያህል ፍጥነት በየት አቅጣጫ እየሄደች እንደሆነ ቬሎሲቲዋን ማለት ነው እንጂ አክሰለሬሽኗን አይናገርም፣ ፎርሱን አይናገርም። ኦኬ አንድ ነገር ብቻ ነው የሚነግረን ያም ቬሎሲቲዋን። እንደዚህ ከሆነ ፊዚካል ኳንቲቲ እንላቸዋለን። all physical quantities in physics are categorized into two based on direction። በፊዚክስ ውስጥ የሚገኙ ማንኛውንም ፊዚካል ኳንቲቲ ከሁለት መክፈል እንችላለን። based on direction ነው። ዳይሬክሽን ያላቸውና ዳይሬክሽን የሌላቸው ብለን ወይም ፊዚካል ኳንቲቲስ ኦኬ ከሁለት እንከፍለዋለን። አንደኛው ምን ብለን ስኬላር ኳንቲቲስ፣ ሌላኛውን ደግሞ ቬክተር ኳንቲቲስ። ሲምፕሊ በዚህ መልኩ መክፈል እንችላለን ማለት ነው። then next የምንጠይቀው ጥያቄ ምንድነው? what are the basic difference between scalar and vector quantities? በሁለቱ መካከል ያለው ልዩነት ምንድነው ነው? when a physical quantity is completely described by its magnitude and unit only okay and physical quantity በማግኒቲዩድ እና በዩኒት ኦፍ ሜዠርመንቱ ብቻ ሙሉ ለሙሉ መገለጽ ከቻለ ያንን ኳንቲቲ ምን እንለዋለን? ስኬላር ኳንቲቲ እንለዋለን። ወይም ስኬላር ኳንቲቲ contains only ምንድን ያዘው? ማግኒቲዩድ and unit ኦኬ አለው ስኬላር ኳንቲቲ የምንለው but no direction associated with scalar quantities። ከስኬላር ኳንቲቲ ጋር ዳይሬክሽን የለም። ምንድነው ያላቸው? መጠን አላቸው and unit of measurements የምንለካበት ማስ ከሆነ ኪሎግራም ምናምን ኤስአይ ዩኒት የምንለው አለ። ይሄን የተማራችሁት ነገር ስለሆነ ነው። ስለዚህ አንድ ስኬላር ኳንቲቲ የምንለው ሙሉ ለሙሉ ለመግለጽ ከፈለግን ሁለቱን ነገሮች ማስቀመጥ ይገባናል። ኦኬ ግዴታችን ነው። ለምሳሌ 50 ብዬ ባስቀምጥ ምን እንደሆነ ማወቅ አልችልም። ወይም 50 ብዬ የሆነ ነገር ለክቼ ነው ብዬ ለሰው ብሰጥ እንደ ሪፖርት ኦኬ ምን እንደሆነ አላውቅም። ስለዚህ አንድ ነገር ፕሮፐርሊ ለመግለጽ ምን ያስፈልገዋል? ዩኒት ኦፍ ሜዠርመንት። ለምሳሌ ኪሎግራም ካስቀመጣችሁበት ማስ እንደለካችሁ ይታወቃል። ሜትር ኤም ካስቀመጣችሁበት ሌንግዝ እንደሆነ ይታወቃል። ሰከንድ ካላችሁበት ሰዓት እንደለካችሁ። ስለዚህ አንድ ስኬላር ኳንቲቲ የምንለውን ኮምፕሊትሊ ዲስክራይብ ለማድረግ ለመግለጽ ምን ያስፈልገናል? ማግኒቲዩድ እና ዩኒት። ወደዚህኛው ስንመጣ ግን ቬክተር ኳንቲቲ has both magnitude and direction አለው። ስለዚህ ቬክተር ኳንቲቲስ የምንላቸው ምን አላቸው? ማግኒቲዩድ ፕላስ ዩኒት አላቸው ፕላስ ዳይሬክሽን አላቸው። ይሄ ነው አንዱ ልዩነታቸው በስኬላር እና በቬክተር ኳንቲቲ መካከል ያለ ልዩነት ይሄ ነው። ስኬላር የምንላቸው ዳይሬክሽን የላቸውም፣ ቬክተር የምንላቸው ግን ዳይሬክሽን አላቸው። ሶ ኮምፕሊትሊ ቬክተር ኳንቲቲን ዲስክራይብ ለማድረግ እነዚህን ማስቀመጥ አለባችሁ ማለት ነው፣ ሶስቱን ነገሮች። ለምሳሌ ቬሎሲቲ ብዬ ቲዮኒ ሜትር ፐር ሰከንድ ብዬ ባቆም ኦኬ ፕሮፐርሊ እየገለጽኩት አይደለም። ለምንድነው? ወዴት አቅጣጫ እንደሚሄድ መናገር አለብኝ ማለት ነው። መጨመራል ዳይሬክሽኑን አላስቀመጥኩም። ስለዚህ ፕሮፐርሊ ያንን መግለጽ አለብን ማለት ነው። so this is the main difference between scalar and vector quantities። ሌላኛው ልዩነታቸው ምንድነው ነው? scalar quantities can be added by using ordinary arithmetic ነው። ordinary arithmetic በመጠቀም መደመር እንችላለን።
ስለዚህ ስኬላር ኳንቲቲዎችን ስንደምር ኦርዲነሪ አርትሜቲክ እንጠቀማለን የምናውቀው ማለት ነው። ቁጥር የምንደምርበትን መንገድ ተጠቅመን by using simple mathematical rule ማለት ነው። 2 + 3 ብን ሲምፕሊ መደመር እንችላለን 5 ኦኬ። ቁጥር በምንደምርበት በምናቀናንስበት መንገድ ስኬላር ኳንቲቲዎችን እንደዛ መደመርና ማቀናነስ እንችላለን ኦኬ by using ordinary arithmetic but ቬክተሮችን ግን ኦርዲነሪ አርትሜቲክ ተጠቅመን መደመር አንችልም ኦኬ። ቁጥር ስንደምር ባለው መንገድ ተጠቅመን መደመር አንችልም፣ ማቀናነስ አንችልም። ቬክተር ሎውስ በመጠቀም we can add vectors። ቬክተር ሎውስ ማለት ምንድነው? ትራያንግል ሎው ሊሆን ይችላል፣ ፓራግራም ሎው ሊሆን ይችላል፣ ፖሊጎን ሎው ሊሆን ይችላል፣ ፓይታጎረስ ቴረም ሊሆን ይችላል፣ ኮምፖነንት ሜተድ ሊሆን ይችላል ኦኬ። እነዚህ ናቸው ቬክተር ሎውስ የምንላቸው። ስለዚህ ይሄን አፕላይ በማድረግ ቬክተሮችን መደመር እንችላለን። ኤግዛምፕል እንውሰድ። ለምሳሌ እዚህ ጋር 2 ኪሎ ግራም ፕላስ 3 ኪሎ ግራም ብል ኦኬ ስንት ይመጣል? ሲምፕሊ we can add using ordinary arithmetic በመጠቀም ስለምደምረው 5 ኪሎ ግራም ይሰጠኛል ኦኬ because mass is a scalar quantity። በቀጥታ ነው የምደምረው። 5 ኪሎ ግራም ከነበረው ኦብጀክት 2 ኪሎ ግራም ብታነሱለት 3 ኪሎ ግራም ይቀረኛል ማለት ነው ordinary arithmetic በመጠቀም። ሌላ 2 ኪሎ ሜትር ኢስት ብዬ ፕላስ 5 ኪሎ ሜትር to the north direction ብዬ ባስቀምጥና ደምሩት ብላችሁ ይደመራል? አይደመርም። ቁጥር በምንደምርበት መልኩ ማለት 2 ሲደመር 5 7 ነው፣ ግን it's a vector quantity ኦኬ። ይሄ ዲስፕሌስመንት ነው፣ ይሄም ዲስፕሌስመንት ነው። በቀጥታ ልደምሩት አትችሉም። ስለዚህ ሁለቱን ነገር ለመደመር ምን ያስፈልገናል? ቬክተር ሎውስ ማለት ነው። ይሄንን እኮ ነው ምንማር እዚህ ዩኒት፣ እንዴት ቬክተሮችን እንደምር እናቀናንስ። ምክንያቱም ዝም ብለው አይደመሩም። ስለዚህ እነዚህን ዲቴል በተለያየ መንገድ እንዴት ይደመራል እንዴት ይቀናነሳል የሚለውን እናያለን ማለት ነው። ይሄ ሌላኛው ቤዚክ ዲፈረንስ ነው between scalar and vector። ኤግዛምፕል እንውሰድና እንወያይበት። በጣም ጥሩ ኤግዛምፕል አለ ከዚህ ጋር። ሶ እነዚህን ኤግዛምፕሎች አመጣናል። ስኬላር የሆነው የትኛው ነው፣ ቬክተር የሆነው የትኛው ነው ብላችሁ ልንወያይ እንችላለን። ዲስታንስ the length of the path ነው። ዲስታንስ ማለት የአንድ መንገድ ሌንግዝ ማለት ነው። ምንም ቢተጣጠፍ ከርብ ቢሰራ ችግር የለውም the length of the path ስለሆነ it's a scalar quantity ማለት ነው። ይሄ ስኬለር ነው። ዲስፕሌስመንት means በሁለት ፖይንቶች መካከል ያለ ስትሬት ላይን ዲስታንስ ነው። ዳይሬክሽን ይኖረዋል ኦኬ። ዳይሬክሽን አብሮ ዲስፕሌስመንትን ኢንዲኬት ለማድረግ ዳይሬክሽን አብሮ ይገለጽበታል። ስለዚህ it's vector quantity ነው ማለት ነው። ይሄ ስፒድ it's obvious ስኬለር ነው። አንድ አካል በምን ያህል ፍጥነት እየሄደ ብቻ እንደሆነ ነው የሚናገር። ቬሎሲቲ ደግሞ ቬክተር ነው። በምን ያህል ፍጥነትና ወደ የት አቅጣጫ እየሄደ እንደሆነ የሚንቀሳቀስ አካል ይናገራል። ዌይትስ ምን ይመስላችኋል? አክሰለሬሽን ኢትስ አ ቬክተር። ማስ አውርተናል፣ ታይም አውርተናል። ቴምፕሬቸርስ አሁን ዛሬ እዚህ ይሄን ቪዲዮ ሲሰራ 20 ዲግሪ ሴልሺየስ ቢሆን ቴምፕሬቸሩ ወደ ቀኝ፣ ወደ ግራ፣ ወደ ላይ፣ ወደ ታች ብዬ ላስቀምጥ አልችልም ኦኬ። ምኑን ብቻ ነው የምትናገሩት? ቴምፕሬቸርን ኮምፕሊትሊ ዲስክራይብ ለማድረግ መጠኑንና የለካችሁበትን ዩኒት። ይሄ ኤስአይ ዩኒት አይደለም ኦኬ። ኤስአይ ዩኒት ኦፍ ቴምፕሬቸር ኬልቪን ነው፣ ግን በእኛ ሀገር በዲግሪ ሴልሺየስ ስለምንለካ 20 ዲግሪ ሴልሺየስ ብለን በቃ ይሄ ኮምፕሊትሊ ዲስክራይብ ያደርጋል ቴምፕሬቸር። አቅጣጫ አላስቀምጥበትም። ሶ በዛ ኬዝ ይሄ ስኬለር ነው ማለት ነው። ፎርስ አሁን ይሄንን ቦርድ ብገፋ if I exert a certain amount of force on this board ብገፋ አቅጣጫ ይኖረዋል። ወዴት ነው የገፋሁት? towards this direction ማለት ወደዚህ። then ምን ያህል አማውንት ነው? ቁጥሩን ማብራችሁ ማለት ነው። ስለዚህ በዛ ምክንያት ፎርስ ቬክተር ነው። ፕሬሸርስ ምን ይመስላችኋል? it's a scalar quantity ኦኬ። ፕሬሸር ስኬለር ነው። ለምን ስኬለር ሆነ? ፍሉድ ሜካኒክስ ላይ አለ ፓርት 12ኛ ክፍል እዛ ላይ ስታቲክ ፍሉድ ወስዳችሁ የሆነ ፖይንት ላይ ፕሬሸርን ብታዩ ዳይሬክሽን የለውም። በሁሉም አቅጣጫ እኩል ነው ፕሬሸሩ። ስለዚህ በዛ ምክንያት ዳይሬክሽን የለውም። ኤኒዌይ ዴንሲቲ ዳይሬክሽን የለውም ይሄም። ስለዚህ it's a scalar quantity። ዌይት ግን ሉክ ዌይት is equals to እንደዚህ ነው እንማራለን። mg ነው። g ምንድነው? አክሰለሬሽን ግራቪቲ ማለት ነው toward the downward direction። ስለዚህ ዌይት ሁል ጊዜ toward the downward direction ስለሆነ ዳይሬክሽን አለው። በዛ ኬዝ ምክንያት it's ምንድን ይሆናል? ቬክተር ይሆናል ማለት ነው። ኤሪያ ስኬላር ነው፣ በቁጥር የምንገልጸው ብቻ ነው። what about electrical current? ይሄንን ነው አሁን በቀይ ያስቀመጥኩት እንዲለይ ብዬ ነው። እሺ ብዙ ጊዜ ስናስተምር ተማሪዎቹ ይጠይቁናል፣ እኛም እንጠይቃቸዋለን። ኤሌክትሪካል ከረንት ምንድን ነው? ሉክ ይሄንን ዋየር
ኦኬ ከባትሪ ጋር ባያይዘው this is the battery bill, this is the positive terminal and this is negative terminal bill. Conventionally electric current from higher potential to lower potential ይፈስ። ስለዚህ current በዚህ ዳይሬክሽን እዚህ ጋር በዚህ ዳይሬክሽን እዚህ ጋር በዚህ ያለ ይፈሳል ማለት ነው current። ሶ እንደምታዩት ምን አለው ዳይሬክሽን አለው ማለት ነው። ግን ዳይሬክሽን አለው ብዬ it's a vector quantity አይደለም ማለት ነው። ቬክተር ነው ወይም ስኬለር ነው ለማለት ማየት ያለባችሁ የመጀመሪያው ክራይቴሪያ ኮምፕሊትሊ ዲስክራይብ ለማድረግ ያን ኳንቲቲ ዳይሬክሽን ያስፈልገዋል ወይስ አያስፈልገውም ነው። ሶ ዳይሬክሽን አለው እዚህ ጋር። ግን ሌላኛው ኮንሲደር የምናደርገው ነገር ምንድነው እንዴት ነው የምደምረው ነው። ሁለት ከረንት ቢሰጠኝ እነዛን ከረንቶች ኦርዲነሪ መደመር ይችላል ወይስ ቬክተር ነው ተጠቅሜ ነው መደመር የምችል የሚለውን ያለ ለምሳሌ እንማራለን ለወደፊት። ኦኬ ይሄን ጀንክሽን ፖይንት ልውሰድ። ጀንክሽን ፖይንት ማለት ከሁለት በላይ የሆኑ ኮንዳክተር ገመዶች የሚያያዙበት ማለት ነው። this is wire 1 ይሄኛውን wire 1 ልበለው። this is wire 2 this is wire 3 ኦኬ። ስለዚህ ይሄ ጀንክሽን ፖይንት ነው። ሶስት ገመዶች ተያይዘዋል። ይሄ 1 2 3 በዚህ ኤሌክትሪክ ከረንት toward this point ይሄድ ኦኬ I1 ወደ ፖይንት ወደ this junction point ነው የሚፈስ ከረንት ወደዚህ መጣ። ደን እዚህ ፖይንት ከደረሰ በኋላ ግን ሁለት ስለሆነ ከረንቱ በሁለቱም ወጥቶ ይሄዳል። እዚህ ጋር I3 ኦኬ እዚህ ጋር I2 ውሎ ወጣ። ደን ሉክ አሁን ይሄንን ኮንሲደር ስናደርግ ይሄ ከረንት 10 አምፒር ከሆነ ልክ እዚህ ጀንክሽን ፖይንት ከደረሰ በኋላ ሲወጣ እንደዚህ ነው የሚገለጽ I1 is equals to I2 plus I3 ምን ህግ ነው ተጠቅሜ የምደምረው ኦርዲነሪሊ መደመር ይችላል። ኦርዲነሪ አርትሜቲክ በምናውቀው ቁጥር እንደምንደምረው ማለት ለምሳሌ በዚህ 3 አምፒር ፈሶ ከሆነ በዚህ 7 አምፒር ፈሶ ከሆነ then 10 አምፒር መጀመሪያ ገመዱ ላይ is equals to 3 አምፒር plus 7 አምፒር እደምረዋለሁ በቀጥታ ኦኬ because it's not a vector quantity ቬክተር አይደለም ኦኬ ከረንት ቬክተር ስላልሆነ በቀጥታ እንደዚህ ይሄ ኤክስፐሪመንታል ማየት ትችላላችሁ ቬሪፋይ ማድረግ ትችላላችሁ። ከረንት ምንድነው ኢትስ ስኬላር። ለዚህ ብዬ ነው ይሄንን ሁሉ የመጣሁት ስኬላር ኳንቲቲ ብዙ ጊዜ ስለሚጠየቅ ነው። ስለዚህ መጨረሻ የምንወያየው ምንድነው how to represent vectors ነው። ቬክተሮችን እንዴት አድርገን ሪፕሬዘንት እናርግ። ስለዚህ ሪፕሬዘንቴሽን ኦፍ ቬክተርስ በሁለት አይነት መንገድ ቬክተር ሪፕሬዘንት ሊደረግ ይችላል። የመጀመሪያው አልጀብሪክ ሜቶድ ተጠቅመን ሪፕሬዘንት ልናደርገው ይችላል። አልጀብሪክ ሪፕሬዘንቴሽን ኦፍ ቬክተርስ የምንለው አለ። ሌላኛው ጂኦሜትሪካሊ ኦር ግራፊካሊ ቬክተሮችን ሪፕሬዘንት ማድረግ እንችላለን። ሶ በሁለቱ ያለው ልዩነት ምንድነው? ሉክ አልጀብሪክ ሪፕሬዘንቴሽን ኦፍ ቬክተርስ ሚንስ ሪፕሬዘንቲንግ ቬክተርስ ዩዚንግ ሌተርስ ነው። ኦኬ ሌተሮችን በመጠቀም ቬክተሮችን ሪፕሬዘንት ማድረግ እንችላለን። ለምሳሌ አንድ ቬክተር እንደዚህ አድርጌ ሪፕሬዘንት ማድረግ እችላለሁ a with this arrow on top ኦኬ letters with arrow on top algebraic representation እንለዋለን። ሉክ አሁን ምንድነው ያደረኩ ሌተሩን አስቀመጥኩ ግን ላዩ ላይ ይሄንን አሮ አስቀመጥኩበት። it's a reminder okay this letter a represents some vector quantity ያለኝ ነው። የሆነን ቬክተር ኳንቲቲ ሪፕሬዘንት ታረጋለች እያልኩ ነው። ከምንድነው የለየሁት ላዩ ላይ አሮ ስላለው። ስለዚህ ቴክስታችሁን ሄዳችሁ ብታዩት ፎርስ ይልና እንደዚህ አይነት አሮ ያስቀምጣል። አክሰለሬሽን ብሎ እንደዚህ አይነት አሮ፣ ቬሎሲቲ እንደዚህ፣ ዌይት ብሎ እንደዚህ ይቀመጥባቸዋል። ምንድናቸው? they are vectors እያለን ነው ማለት ነው። ኦኬ vector representation by using letters ማለት ነው። algebraic representation እንለዋለን። ወይም ደግሞ አንዳንድ ቴክስቶችን ስታዩ አንዳንድ ሪፈረንስ መጽሐፍ ወይም የእናንተን ቴክስት ሊሆን ይችላል ደምቆ ሊጻፍ ይችላል። letters with bold face ኦኬ ደምቆ ማድመቅ ማለት ነው። ኦኬ this a አሁን ሳደምቀው ቬክተር ሪፕሬዘንቴሽን መሆን ይችላል። ግን ይሄ ለአንድ ራይቲንግ ምቹ አይደለም፣ ይሄኛው የተሻለ ነው። እንደዚህ አይነት ሪፕሬዘንቴሽን ምን እንለዋለን? አልጀብሪክ ሪፕሬዘንቴሽን ኦፍ ቬክተርስ። ሌላኛው ደግሞ ምንድነው? ጂኦሜትሪክ ኦር ግራፊካል ሪፕሬዘንቴሽን ኦፍ ቬክተርስ ነው። ኦኬ we can represent vector by drawing line with arrow head at its tip ቲፑ ላይ ጫፉ ሄድ በማስቀመጥ እና ላይን በመስራት ጂኦሜትሪካሊ ቬክተሮችን ሪፕሬዘንት ማድረግ እንችላለን። እንዴት ነው? እንደዚህ ማለት ነው። this is the line and this is the head of the line። እንደዚህ ሄድ አስቀምጬ ሪፕሬዘንት ማድረግ እችላለሁ። ኦኬ this initial point of this line ምን እንለዋለን? ቴል እንለዋለን። ኦኬ ይሄኛውን ፓርት the end point ደግሞ ሄድ ይባላል። and the length of this arrow indicates the magnitude of the vector if it's drawn in a scale በስኬል ከተሳለ ኦኬ በስኬል ከተሳለ ማለት ቬክተሮችን ብዙ ጊዜ ጂኦሜትሪካሊ ወይም ግራፊካሊ ስናስቀምጥ
ስኩዌር ፔፐር ላይ ነው የሚሳሉ። ሩለር ይዘን ነው ፕሮትራክተር አንግል መለኪያ ይዘን ነው የምንሰራቸው እና ቀላል አይደለም። ኦኬ ስለዚህ እንደ ማፕ ሲሰራ ስኬል እንደሚወጣለት ሁሉ ቬክተሮችንም ስንስል በስኬል እንሰራለን። ለምሳሌ 20 ኪሎ ሜትር towards east ያለ አንድ ዲስፕሌስመንት ቢሰጠኝ 20 ኪሎ ሜትር ወረቀት ላይ ስስል እንትን አይደለም። ኦኬ 20 ኪሎ ሜትር በጣም ትልቅ ነው። ስለዚህ ምን አደርጋለሁ? ስኬል አወጣለሁ የራሴን ማለት ነው። ለምሳሌ 1 ሴንቲሜትር ሪፕሬዘንት የምታደርግልኝ 1 ኪሎ ሜትር ነው ካል በስንት ጨርሰዋለሁ ማለት ነው? ይሄን በ20 ሴንቲሜትር we can represent 20 ኪሎ ሜትር። ከዛ አቅጣጫውን ወደ የት አደርገዋለሁ? ወደ ኢስት ዳይሬክሽን። እንደዚህ ያደረግን በስኬል መሳል እንችላለን። ሶ ይሄ እርዝመቱ የሚያመለክተኝ ኦኬ the length of this arrow ምንድነው የሚያመለክታችሁ? ማግኒቲዩድ ያመለክተኛል ማለት ነው። and this arrow ይሄ ሄዱ ደግሞ ምን ያመለክታችኋል? the direction of the vector ቬክተሩ ወደ የት ነው ያለው? ወደ የት ነው ፖይንት የሚያደርግ ከተባለ ምኑን ነው የምናይ? ሄዱን ነው የምናይ ማለት ነው። ቬክተሩ በሄዱ ነው ፖይንት የሚያደርግ። ሶ ይሄንን ይመስላል representation of vectors። እየተማማርን ስንሄድ በደንብ እየተጠቀምነው እንሄዳለን። ስለዚህ የዛሬው ቪዲዮ ይሄን ይመስላል። ይሄ ጀስት እንደ ኢንትሮዳክሽን ነው። እዚህ ጋር ያነሳናቸውን ቅድም ቶፒኮች እየወሰድን ዲቴይል እንወያያለን። የምታዩት ልጆች ሁሌ እንደምለው ለጓደኞቻችሁ ሼር አድርጉ። ተምሬበታለሁ ከዚህ ቪዲዮ የሆነ ሐሳብ አግኝቼበታለሁ የሆነ ነገር ተረድቼበታለሁ ብላችሁ የምታስቡ ከሆነ ላይክ አድርጉ፣ ኮሜንት አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለኔም በፍጥነት እየሰራው እንድሄድ ያግዘኛልና ስለዚህ እንደዛ ብታረጉ ደስ ይለኛል። አመሰግናለሁ።